ጥንት ሲነገር እንደምንሰማው የንጉስ ግብር ዕዳ ነው ይባላል። ተጠርቶ የቀረ ይገረፋል። ንግስናቸው በወላጅናታቸው የተነገረላቸው የዘመናችን ንጉስ ደግሰው ጠርተው የቀረ እንኳን አልነበረም። እርግጠው የወጡ ግን አሉ እና እነዚህ አይቀጡ ቅጣት ይጠብቃቸዋል ይባላል። እንደምሰነበታችሁ ክቡራንና ክቡራት የፕሮግራማችን ተከታታዮች፣ ይህ አዲሱ ሚዲያ ነው። በዛሬው ፕሮግራማችን ወቅታዊ ጉዳዮችን ከአንድ የኢሃፓ ከፍተኛ አመራር ጋር እንወያይበታለን። መልካም ቆይታ። ግብርን ረግጦ መውጣት ከመቅረት የባሰ ቅጣት ያስከትላል እየተባለ ነው። መጋቤ ብሉይ አብርሃም ሃይማኖት ሰላም የዛሬ እንግዳችን ናቸው። አሜን። እንዴት ሰነበትክ? እንኳን ደህና ቆየህኝ። በጣም እዚህ ተወዳጅ ፕሮግራም ላይ እንዲሁም እጅግ በጣም በማከብርህ እና ልዩ አድናቆት ባለኝ ታላቅ ሰው በዚህ መልኩ በመቅረቤ በጣም ታላቅ ደስታ ይሰማኛል። እጅግ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ከልብ አመሰግናለሁ። በኢሃፓ ከፍተኛ አመራር ነው ያልኩት። በትክክል ያለውን ቦታ ትገልጥልኛለህ። ነገር ግን አንደኛ እንግዲህ ከእድሜያችን አኳያ አንተ እያልኩ ባዋይ ድፍረት አይሆንም፣ ግን ከፍተኛ የቤተ ክህነት የቤተ ክርስቲያን ማዕረግ ይዘህ መጋቤ ብሉይ ተብለህ አንተ ስል ነውር እንዳይሆንብኝ ተመልካችን አድማጭን ይቅርታ ጠይቃለሁ። መጋቤ ብሉይ የሚለውን ስም በኢሃፓ ውስጥ ለመፈለግና ለማግኘት ጊዜ ወስዶብኝ ነበር። ምንድነው እስቲ እንደው ይሄ ማዕረግ እንዴት ወደ ኢሃፓ እንደገባ ወይም ከኢሃፓ ጋር እንዴት እንደተቀላቀልክ ያለውን ታሪክ ባጭሩ እንተዋወቅ እስቲ። በተለያየ ሚዲያ ቀርበሃል ይታወቃል፣ ግን እንደው ለዚህ ፕሮግራም ተመልካቾች አድማጮች አዲስ የሆኑ ሊኖሩ ይችላሉና እስቲ ራስህን ባጭሩ አስተዋውቀን መጋቤ። እሺ፣ በጣም አመሰግናለሁ። አብርሃም ሃይማኖት እባላለሁ። የኢሃፓ ተቀዳሚ ምክትል ሊቀመንበር ነኝ። ያው አብዛኛው የህይወት ጉዞዬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ስነ መለኮት ላይና እንዲሁም የአብነት ትምህርት ላይ ያተኮረ ነው። በትርጓሜም ቤት ረጅሙን ጊዜ ቆይቻለሁ። በሌላ ጊዜ ተመልሰን እንመጣበታለን። የበለጠ ደግሞ ከሀገር ውጭም ከሀገር ውስጥም በተለያዩ አገልግሎቶች ቆይቻለሁ። ወደ ፖለቲካ ስገባ ደግሞ ኢሃፓ ህዝባዊነቱን የጠበቀ ለህዝብ የቆመ እውነተኛ ድርጅት የጠንካሮች ስብስብ በመሆኑ ኢሃፓን ተቀላቅዬ በተለያዩ አመራርነት ስመራ ቆይቼ አሁን ደግሞ ተቀዳሚ ምክትል ሊቀመንበር በመሆን እያገለገልኩ እገኛለሁ። መልካም። ጠቀስ እንዳደረግከው ቅድምም እኔም ተናግሬያለሁ። መጋቤ ሃይማኖት የተባሉ ታላቅ የቤተ ክህነት የቤተ ክርስቲያን ልጅ ተገኝተው ስለ ቤተ ክርስቲያን ላለመወያየት አይቻልም፣ ግን ለዛሬ ሳይሆን በሌላ ጊዜ በቤተ ክርስቲያን ጉዳይ ብዙ ችግር በከበባት ወይም ስለከበባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንወያያለን። ያንን እጠብቃለሁ። ለዛሬ ግን ርዕሳችን ላይ እንዳመለከትነው ወቅታዊ ጉዳዮችን ነው የምንወያየው። ተቀዳሚ የኢሃፓ ሊቀመንበር ነህና እንዲያው ቅድም እንዳልኩት ነው ኢሃፓ ብለን መጋቤ ብሉይን እዛ ውስጥ ማግኘት ከባድ ነው። ቢሆንም ግን የቀደመ ህይወትህን ታሪክን ስትነግረኝ በቤተክርስቲያን እንዳደግክና ደግሞ ፖለቲካው እንደተቀላቀልክ ነው። ምናልባት ኢሃፓ ሲባል ብዙ ጊዜ የተለመደ አነጋገር ነው። ኢሃፓ አለ እንዴ እስከ ማለት የሚደርሱ አሉ። አዎ አለ። ለመኖሩም ብዙ መረጃ አለ። አሁን እንደውም እንድንወያይ የፈለኩት ባለፈው ጠቅላይ ሚኒስትር አብይ የተለያዩ የህብረተሰብ ክፍሎችን እየጠሩ ሲያናግሩ
የፖለቲካ ፓርቲዎች ደግሞ ተራቸው ሆኖ እነሱ ሲቀርቡ እናንተ መሄዳችሁ ነበርና አንደኛ እዛ ስብሰባ ውስጥ ነበርኩ አንተ ከሌለህም ደግሞ ውሳኔውን ትሰማለህ አብራችሁ ስለሆናችሁ ከዛ ስብሰባውን ረግጣችሁ እንደወጣችሁ የወጣችሁበትን ምክንያት ሌሎች ባልደረቦች ተናግረዋል የጥያቄ እድል ስላጣን የህዝብን ጥያቄ ፓርቲያችን ያለውን ጥያቄ ማቅረብ ካልቻልን የሳቸው ንግግርማ በተለያየ መገናኛ ብዙሃን በቴሌቪዥን እናገኘዋለን ምን እንሰራለን ብለን ወጣን ብለሃል ምክንያቱን አልጠይቅህም ስለማውቀው ወይም ስለተናገራችሁ ነገር ግን ሰሞኑን ያለው ነገር ይሄንን እርምጃ በወሰዱ በሌሎችም ተቃዋሚ የሚባሉ ፖለቲካ ፓርቲዎች ላይ እርምጃ ለመውሰድ መንግስት ዝግጅት ላይ ነው ይባላል እስካሁን ድረስ ይሄን እርምጃ በመወሰዳችሁ ምን ደርሶባችኋል መጋቤ በጣም አመሰግናለሁ ያው ኢሃፓ በዋናነት ትኩረት አድርጎ በዚህ በጠቅላይ ሚኒስትሩ ስብሰባ ላይ ተገኝቶ የነበረው የሀገሪቱ አንገብጋቢ ጉዳዮች ይነሳሉ ችግሮቹን ለመፍታትም ቁርጠኝነት ይኖራል በሚል ሐሳቤ ነበር በዋናነት የትኩረት ሁኔታው አንደኛ ሀገር የገባችበት ቀውስ በጣም አሳሳቢና አስጨናቂ ስለሆነ ስለ ማህበራዊ ኢኮኖሚያዊ እንዲሁም ስለ ሰላምና ጸጥታም ስለሌሎቹም በሰፊው እናወራለን እንነጋገራለን ብለን አስበን ተገኝተን ጥያቄም እናቀርባለን እውነተኛው ውይይትም እናካሂዳለን ብለን ነበር እኔም በቦታው ተገኝቼ ነበር ነገር ግን በሚገርም ሁኔታ ጠንካራ ጥያቄ ያቀርባሉ ተብሎ የሚታሰቡ ሀገር አቀፍ ፓርቲዎች እንደ ኢሃፓ እናት አይነት ፓርቲዎች እድልም አልተሰጣቸውም ኢሃፓ ከዚህ በፊትም ተሞክሮ ነበረው የዛሬ አመት ማለት ይችላል ከአመት በፊት በተካሄደ ስብሰባ ላይም ዋና ጻፊያችን የቀድሞ ደስታ ጥላሁን ጠንካራ የተባለ ጥያቄ ንጉስ ኖት ወይስ ጠቅላይ ሚኒስትር በአጠቃላይ እሳቸውን በጣም የሚፈታኝ የሚባል ጥያቄን አቅርባ ነበር በወቅቱ ከዛም በኋላም ደግሞ የተለያዩ ፈተናዎችን ልታስተናግድ ይችላልች ስለዚህ ያንን ያቁታል ይረዱታል ኢሃፓ ህዝባዊ ስለሆነ በደንብ ሊያቀርብ የሚችለው ጠንካራ ጥያቄ እንደሆነ ይገነዘባሉ ብለን እናስባለን የብልጽግና ሰዎች ስለዚህ ኢሃፓ ሰዎች እድል እንዳያገኙ ሆን ተብሎ የተሰራ በሚመስል መልኩ እድል ተነፈግን እድል መነፈጋችንን ተከትሎ ያው የግድ እዛ መቀመጡ በራሱ ተገቢ አይደለም ተቃውሟችንን መግለጽ አለብን በሚል ውሳኔ ስብሰባውን አቋርጠን ወተናል ተቃውሞም እንደዚህ አይነት ስብሰባ አይደለም የጠበቅነው ሀገሪቱ ካለችበት ሁኔታ አንፃር በጥልቅ ተወያይተን መፍትሄዎች የምናስቀምጥበት እንጂ ምን ወዳደስበትና የምንሞጋገስበት መርሃ ግብር አይደለም የጠበቅነው ለማለት እና ለርሳቸው መልእክት ለማስተላለፍ ስላሰብን ያንን ስብሰባ ረግጠን ልንወጣ ችለናል ከዛ በኋላም ግን የተለያዩ የካድሬዎች ዘመቻ በማህበራዊ ሚዲያ እንዲሁም በተለያዩ ሚዲያዎች ተከፍቶብናል አሁንም ያው እየተካሄዱ ያሉ ነገሮች አሉ ከዚህም በኋላ ሊመጡ የሚችሉ ነገሮች እንዳሉ ምልክቶች አሉ ነገር ግን ሰላማዊ ትግል አልጋ ባልጋ አይደለም ብዙ ዋጋ ያስከፍላል ከብዙ የሰላማዊ ትግል ታሪኮችም የምንረዳው በመስዋዕትነትና በሚከፈሉ ዋጋዎች ነው ድል ሊመጣ የሚችለው ስለዚህ እኛ ሊደርስብን የሚችለውን ፈተናና መከራ ስርዓት ወይም ስደት ሞት ሌሎችም ችግሮችን በመፍራት ህዝባዊነታችንን ሳንገልጽ ለህዝባችንም ሳንቆም የምንችለውን ጥረት ሳናደርግ ወደ ኋላ የምናፈገፍግ አይደለንም ስለዚህ እስከመጨረሻው ድረስ በጽናት ለመታገልና የሚመጣውንም ለመጋፈጥ ተዘጋጅተናል በጣም አመሰግናለሁ መጋቤ ከዚህ ቀደም እንደተጠቀስከው የቀድሞ ጻፊ ደስታ ደስ የሚሉ ጥያቄዎች ደስ የሚሉ ማለት እንደው የሚያስፈነጥዙ ለማለት ሳይሆን ሰው ልብ የሚገቡ የህዝቡን ችግር ያገናዘቡ ጥያቄዎች አቅርባ ሞግታ እንደነበረ ከዛ በኋላ ደግሞ የገዢው የብልጽግና መገናኛ ብዙሃንም ሲያጣድፏት ከርማ እሷም ያዋዝ አይደለችም በጥሩ አይነት ሁኔታ መክታ አሁን ግን ሌላ ጻፊ ነች ያለችውና ይሄን አይነት ተሞክሮ አለው ኢሃፓ ወደ ህዝብ ልብ የገባ ፓርቲ ይመስለኛል በአሁኑ ሰዓት ግን አንድ የማይገባን ነገር ለብዙዎቹ ኢሃፓ በአሁኑ ሰዓት እንደቀድሞው
ቀይ ሽብርን በነጭ ሽብር ወይም ደግሞ የመግደል ትግል አይደለም የሚያካሂደው፣ ሰላማዊ ትግል ነው አይደለም የምታካሂዱት። የሰላማዊ ትግል ግን ለማድረግ ሰላም መኖር አለበት። ከተፎካካሪ እንደናንተ ከመሰለው ፓርቲ ጋራ ሰላማዊ ግንኙነት፣ ሰላማዊ ሂደት መኖር አለበት። አሁን ያለው ሁኔታ ግን ሰላም እንደሌለና በሰላም ለመታገል የሚቻልበት አውድ እንደሌለ ይታወቃል። ይሄ እየታወቀ ይልቁንም ደግሞ ጠቅላይ ሚኒስትር አብይ ለማንኛውም የህዝብ ጥያቄ መልስ ባለመስጠት የታወቁ መሆናቸው እየታወቀ እዛ ስብሰባ ላይ መሄዳቸው ትርጉሙ ምንድን ነው? ልንሞክር ጥያቄ ልናቀርብ ማለት ለማን ነው የምታቀርቡት? ማን ይመልስላችሁ ነው? የታወቀ ነው ማለት ነው። እና እንደው መሄዳችሁ በራሱ የተለየ እውቅና ለዚህ አገዛዝ ከመስጠት ያለፈ ትርፍ የለውም ትባላላችሁ። እሱን እስቲ እንዴት ትመልስልኛል? በትክክል ጥሩ ጥያቄ ነው። መገኘታችንን እኛ የፈለግነው ለታሪክም እንዲቀመጥ እሳቸውም ደግሞ በታሪክ አጋጣሚ የሀገር መሪ ስለሆኑ በዚህ ይህንን አጋጣሚ ተጠቅመን በጣም አንገብጋቢ የምንላቸው ጥያቄዎች ለመጠየቅ ነው። በዚህ አጋጣሚ ለምሳሌ ከአመት በፊት የተካሄደው መጋቢት 23 ቀን 2016 ዓ.ም የተካሄደውን ስብሰባ ወደኋላ በጥቂቱ መለስ ብዬ ስቃኘው በዛ ሰዓት ኢህአፓ በጣም ፈታኝ ሁኔታ ውስጥም ሆኖ ነው ስብሰባው ላይ የተገኘው። እኔ በተፈታው በአምስተኛው ቀን ነው ወደ ስብሰባው ከቀድሞ ጸሐፊያችን ደስታ ጥላሁን ጋራ ወደ ስብሰባ የገባኑ ከሌሎችም የኢህአፓ ስራ አስፈጻሚ አመራሮች ጋራ በወቅቱ ህዳር 30 ቀን 2016 ዓ.ም ጦርነት ይቆም ሰላም ይስፈን የሚል ታላቅ ሰላማዊ ሰልፍ ጠርተን እንደነበር ይታወቃል። ያ ሰልፍ ከሌሎች ሀገር ወዳድ ዜጎች ጋር በመሆን ፖለቲከኞችም ተጽዕኖ ፈጣሪዎችም ጋር በመሆን የተጠራ ሰልፍ ነበረ። የሰልፉም ዓላማ ዋና ዓላማው ጦርነት እንዲቆምና በኦሮሚያም በአማራም ክልል ያሉ እየተካሄዱ ያሉ ግድያዎች፣ የንጹሃን እልቂቶች እንዲቆሙና ሀገሪቱ ወደ ሰላም እንድትመጣ ነበረ ዓላማው። ነገር ግን ሰልፉ ስለ ሰላም መስበካችን ወንጀል ሆኖ እኔን ጨምሮ የሰልፉ አስተባባሪዎች አዋሽ አርባ ተልከን እኔ ከ3 ወር ከ15 ቀን በኋላ ከተፈታው በኋላ በተፈታው በሁለተኛው ቀን ደግሞ የፓርቲያችን ሊቀመንበር ፕሮፌሰር ዝናቡ አበራ ታስረው ወደ አዋሽ አርባ የሄዱበት ሌሎችም የሰልፉ አስተባባሪዎች እንዲሁ በተመሳሳይ አዋሽ አርባና ጨለማ ቤት የታሰሩበት ሰዓት ነበር። በዛ ቅጽበት ያን ሁኔታ ሳያስፈራን እየደረሰብን ያለውን መከራ ሳያስፈራን ጠንካራ የተባሉ ጥያቄዎችን በመያዝ ነው የገባ ነው። ችግሮች እንደሚመጡ እናውቃለን፣ እየመጡብን ነው። እዛም አዋሽ አርባ ያሳለፍነው ጊዜ ከእባብና ከጊንት ጋር ነው። በጣም ከባድ የሆነ ሙቀት ያለበት ስፍራ ላይ አስቸጋሪ የሆነ ስፍራ ላይ ነበር ያሰሩን። ያም ሁኔታ ሳይገድበን ተመልሰን ደግሞ መታገል አለብን፣ ዝም ማለት የለብንም። ስርዓቱ ሊመልሳቸውም ላይመልሳቸውም የሚችሉ ጥያቄዎች ይኖራሉ። ነገር ግን ኢህአፓ ያገኘውን መድረክ የሰላማዊ ትግል እንደነዚህ አይነት መድረኮችን በመጠቀም መታገልም ጭምር ስለሆነ ያሉትም የትግል ሜዳዎች እነዚህና የመሳሰሉት ናቸው። ኢትዮጵያ ውስጥ የሚሰሩ ከ100 በላይ የሰላማዊ ትግል ስልት አይነቶች አሉ። ስለዚህ በተገኙት የሰላማዊ ትግል አማራጮች ሁሉ መታገልና ያገኘነውን ሁሉ መጠቀም አለብን በሚል ሐሳቤ ያኔም በዛ ፈተና ውስጥ ሆነን ገባን። አሁን ደግሞ የሀገሪቱ ችግር እየባሰ ጦርነቱም እየባሰ ሌሎች አዳዲስ ችግሮችም ከቀን ወደ ቀን እየተስፋፉ ሀገሪቱ አኬልዳማ እየሆነች ባለበት ሰዓት ዝም ማለት የለብንም። ቢያንስ ተቃውሟችንን ማሰማት አለብን፣ ለህዝባችንም ድምጽ መሆን አለብን በማለት ነበር የገባነው። ወደ ቤተ መንግስትም ያመራነው እንጂ እንደሌሎቹ የቤተ መንግስቱ ድግስና አስፈላጊ ያልሆኑ እንክብካቤዎች ፈልገናቸው አይደለም። ሌሎችም የምናውቃቸውን ነገሮች ለመጎብኘትም አይደለም። ማህበረሰብ ተኮር ያልሆኑ ሰው ተኮር ያልሆነ ልማትን ደግፈንም አይደለም። ነገር ግን ትልቁ ዓላማችን የነበረው ያለችውን አማራጭ እንጠቀምባት ነበር፣ አልተሳካም። ስለዚህ ይሄ ሁኔታ ባለበት ደግሞ ሌላኛውን የሰላማዊ ትግል በእንደዚህ መልክ ተቃውሞን ረግጦ በመውጣት የመግለጽ አማራጭን ተጠቀምን። በዛም ያው ምንም እንኳን ባናተርፍበትም ነገር ግን መልእክት ልብ እንዲገዙ አሁንም ቢሆን ኢትዮጵያ የሚያስፈልጋት እውነተኛ ውይይት እንጂ አወዳሾቹን ሰብስበው ተሞጋግሰው መሄዱበት ፕሮግራም አይደለም። የምርም መወያየት አለብን የሚለውን መልእክት አስቀምጠናል። የሚሰሙን አይመስልም። ከሰሙን ጥሩ ነው።
ነገር ግን ይሄን በማድረጋችን ሊደርስብን የሚችል ማንኛውም ፈተና እንዳለ እንገምታለን እንጠብቃለን ለዚህ ለሚደርስብን የትኛው ነገር ዝግጁ ነን ስለዚህ በመንችለው ትግላችንን አጠናክረን እንቀጥላለን በዚህ የምንፈራና የምንቆም አይደለም መልካም እኔ እንደው ካለፈው እንዴት አትማሩም ለማለት ነው የብዙ ሰው ጥያቄ ነው ከዚህ ቀደም አንተ እንደገለጥከው አዋሽ አርባ ተልከህ ብዙ ጊዜ ፍዳ አይተህ በስራት ቆይተህ ወጣሃል ያን ደግሞ የሆነው ጦርነት ይቁም የሚል ትዕይንተ ህዝብ ወይም ሰላማዊ ሰልፍ ለማድረግ ስትሞክሩ ተከልክላችሁ ነው ይሄ ያጋጠመው አሁን ደግሞ በቅርቡ የበይነ መረድ ትዕይንተ ህዝብ በተደረገበት ጊዜ ጸሐፊያችሁ ተገኝታ አቋሟን ገልጣለች ይሄ ነገር አሁንም እንደገና ተደገመ ጦርነት ይቁም የሚለው ነገር የሚያስከስስ የሚያሳስር ከሆነ እንዴት ከዛ አትማሩም አሁንም ደግሜ የምጠይቀው ምንድነው ይሄ እናንተ የምትሄዱበት አካሄድ መጀመሪያ አገር ውስጥ የመሆናችሁና በምርጫ መሳተፋችሁ በኋላ እንመጣበታለን ከዚህ ለምን አትማሩም ነውና መቼ ነው የሚቆመው ይሄ መንግስት ነኝ የሚለው ኃይል በጠራ ቁጥር መሞከር መሄድ የዚህን መንግስት ህልውናና መኖር ለመመስከር ካልሆነ በስተቀር ጥቅም የለውም የሚል ነውና ምናልባት ሌላ አይነት አማራጭ አስባችሁ ታውቃላችሁ በትክክል ከዚህ በኋላ በጣም ብዙ መመርመር ያለብን ነገሮች እንዳሉ ግልጽ ናቸው በተለይ ስብሰባዎች ላይ መሳተፋችን እንዲሁም ደግሞ በዚህ መልክ መጓዛችን ምን ያህል ጥቅም አለው የሚለው በጥልቀት እንድንመረምር ያስገድደናል ቀጣይ በሚኖሩ ስብሰባዎች ላይ እንደነዚህ አይነት መሰል ክስተቶች ላይ መገኘቱ እርባና ቢስ እንደሆነ ተገንዝበናል ስለዚህ ወደፊት የሚኖረን ውሳኔ የተለየ ውሳኔ ሊኖር ይችላል ጥናት እያደረግንባቸው ነው እስከዛሬ ድረስ ምን አትርፈናል ምን አግኝተናል ምን ተጎድተናል የሚለውን በደንብ የምንፈትሽ መሆኑን በዚህ አጋጣሚ መግለጽ ፈልጋለሁ ነገር ግን በጣም በመንችለው ያሉትን መድረኮች ለመጠቀም ሙከራ አድርገናል ቢያንስ አላጎበደድንም ቢያንስ ተገብል ከህዝባችን ፍላጎት ተቃራኒ ያልቆምንም የምንችለውን ለማድረግ ጥረት አድርገናል ዋጋ ለመክፈልም ተዘጋጅተናል እየከፈልንም እንገኛለን ይሄ በራሱ ያኮራናል ነገር ግን ለህዝባችን ጠብ የሚል ነገር አላመጣንለትም ለምሳሌ ያሉትን የህዝብ ጥያቄዎች እንዲመለሱ ጠንካራ ትግል ባለማድረጋችን ተሳስረን በብዙ ነገሮች በጣም ምህዳሩ ጠባብ ስለሆነ በጣም ህዝቡም ደግሞ በሰላማዊ ትግል ላይ ያለው እምነት ውስን ስለሆነ ጠንካራ ስላልሆነ የበለጠ የመደራጀቱ ላይና የመሰባሰቡ ላይ ክፍተቶች ስላሉ እስከዛሬ ደካማ አካሄዶችን እንድንሄድ ሆነናል ሆኖም ግን እነዚህ ትግሎቻችን ፍሬ አፍርተው አሁን ላይ የበለጠ ኢሃፓ ውስጥ በብዛት ወጣቱም የዛ ትውልድ አካልም ከዚህ በፊትም ደከመኝ በማለት ወደ ኋላ አፈግፍጎ የነበረም በብዛት እየተቀላቀለን ትግሉን እያጠናከረው ይገኛል አንዱ ትልቁ ተርፋችን ይሄ ነው ህዝባችን የበለጠ የዓላማችንን ተረድቶታል ማለት ይችላል የአንድነት ኃይሉም የበለጠ እየተነቃቃ ነው ኢሃፓ ብቻውን የትም እንደማይደርስ በመረዳት እናትንም መያድንም በመያዝ አሁን ደግሞ ጠንካራ ትብብር እየፈጠረ ይገኛል ሌሎችንም አማራ ጊዮናዊን ጨምረው ከሌሎች ኃይሎችም ጋር በመሆን በሪዮት ዓለም ኢቭን አሁን ባለው የህገ መንግስት ጉዳይ ላይ የፌደራሊዝሙ ላይ ልዩነት ቢኖርም ከኦፌኮም ጋር ከኦነግም ጋር ሳይቀር በጋራ ብዙ ሙከራዎችን አድርገናል በሚያግባቡን በሚያገናኙን ጉዳዮች የሰላማዊ ትግሉ ሊፈቅዱ የሚችሉ ነገሮች ላይ በጋራ እየቆምን እየሰራን እንገኛለን ከእናትና ከመያድ አማራ ጊዮናዊ ጋር ግን ወደ ፍጻሜ ቅንጅት ወደ መፍጠር እና በአንድነት ወደ መጓዝ መተናል ስለዚህ የአንድነት ኃይሉን የበለጠ እያጠናከርን እየመጣን ነው የምንችለውንም እያደረግን ነው ኢሃፓ ትልቁ ጥቅሙ የዛ ትውልድ አካላትም አሉ ይሄ ትውልድም አለ ያ ትውልድ በጣም ከፍተኛ ዕውቀት ልምድ አለው ይሄ ትውልድ ደግሞ ከዛ ትውልድ እየተማረ የበለጠ ትግሉን የሚያቀጣጥልበት ሁኔታ ነው ያለውና ስለዚህ ኢሃፓ በሀገር ቤት ውስጥ መንቀሳቀሱ ለኢትዮጵያ ፖለቲካ ትልቅ መነቃቃት ፈጥሯል ያለፉት 7 ዓመታት ኢሃፓ ብዙ የሚጠበቅበትን ማድረግ ባይችልም እንኳን በድፍረት እና በጣም ጠንካራ የተባሉ ለምሳሌ እንቅስቃሴዎችን አድርጓል ለምሳሌ ምርጫ 2013 ማግስት ስልጣን ከመጣላቸው ፓርቲዎች አንዱ ነበር ስልጣን አልፈልግም በማለት የገዢውን ፓርቲ ስልጣን ውድቅ በማድረግ ነው እንቅስቃሴ ይቀጥል ነው በስልጣንም አልተደለለም በልዩ ጥቅሞችም አልተደለለም አልወደቀም ብዙ ፓርቲዎች ሲፈርሱ ኢሃፓ እስካሁን አልፈረሰም
በጠላት ሴራ በሰርጎ ገቦች በብዙ መንገድ ስለዚህ ያ የሆነው ደግሞ በጣም ልዩ ነገር ሆኖ አይደለም ልምድ ስላለው ከመውደቅ ከመነሳት ከስህተትም ከሌሎችም እየተማረ ተራማጅ በመሆኑ የበለጠ እነዛ ልምዶቹ ተጠቅመውት ዛሬ እዚህ ደርሶ ይሄ ትውልድ ያው እኔን የመሳሰሉ በብዛት እየመሩት ይገኛሉ ሴቶች ወጣቶች በሰፊው አደራጅቶ በመላው ሀገሪቱ በአፋር በኦሮሚያ በመላው የደቡብ ኢትዮጵያ አካባቢ ክልሎችን በሁሉም ክልል ከሌላ ሳይቀር ሰፍቶ ነው ያለው ያልገባበት ቦታ የለም ትግራይም በቅርቡ መቀሌ ላይ ጽፈት ቤት ከፍቷል ያለ ህዋት ምንም እንቅስቃሴ በማይደረግበት ትግራይ ክልል ውስጥ ስለዚህ በሚችለው እየገባና እየተጠናከረ የሚገኝ ጠንካራ ድርጅት እየሆነ ነው ይሄ ደግሞ የሆነው ትናንሽ በመናደርጋቸው ትግሎች ነው ስለዚህ ጠንካራ ትግል ባደረግን ቁጥር ወደ ህዝብ እንገባለን ያ ማለት ደግሞ ስርዓቱም ደግሞ በሚችለው ባለበሌላ ኃይላችን ባለበሌላ ኃይሉ ትግላችንን ለማስቆም ይጥራል ምክንያቱም እርሱ ብቻ አውራ ፓርቲ ሆኖ እርሱ ብቻ ሻመት ነግሶ መኖር የሚሻ ነው ይሄ ስርዓት አማራጭ ሐሳብ ያለው ሌላ ያለም አይመስለው እኔ ብቻ ነኝ የማስበው እኔ ብቻ ነኝ የማቀው ሚል ስርዓት ነው የገጠመን አሁን ላይ አመሰግናለሁ መጋቤ አድማጭ ተመልካቾቻችን የምንወያየው ከኢሃፓ ከፍተኛ አመራር መጋቤ ብሉይ አብርሃም ሃይማኖት ጋር ነው ወቅታዊ ጉዳዮችን ስንተነትን በእነሱም ላይ የደረሰውን እነሱም ያከናወኑትን ቀደም ሲል እንደገለጠው በተለያዩ ቦታዎች ጽፈት ቤት እንዳላቸው እንደው በነገራችን ላይ በተለያየ ቦታ ጽፈት ቤት ስትከፍቱ ስታካሄዱ ብዙ የተቃዋሚ ፓርቲዎች ጽፈት ቤት ሲከፍቱ ይዘጋል የሚሰሩ ሰዎች ይታሰራሉ ይታፈናሉ የተለያየ ነገር አለ እናንተ በተለይ ደግሞ አሁን ስብሰባ ረግጦ ከመውጣት ጋር በተያያዘ ምርጫም እየመጣ ስለሆነ በምርጫው ላይ እንዳይሳተፉ እዛ ላይ መሰናክል ለመፍጠር እየታሰሩ ወከባ እየደረሰባቸው ነውና በእናንተ ላይ የደረሰውን ቅድም ማስፈራሪያ ዛቻ ጠቅሰህልኛል ምን ላይ ናቸው አሁን በተለይ ወደፊት በምርጫ ለመሳተፍ ጥረት እያደረጋችሁ እንደሆነ እንሰማለን በዛም ላይ ጥያቄ አለኝ ግን እስካሁን የደረሰባችሁና በየክፍለ ሀገሩ ያለ ጽፈት ቤታችሁ በጥሩ ሁኔታ ስለመካሄዱ አንዳንድ መረጃ አለ ለአድማጭ ተመልካች ለመግለጽ የሚቻል አዎ በጣም ፈታኝ ነው በተለይ በሀገሪቱ ውስጥ ተንቀሳቅሶ መታገል መንቀሳቀስ በጣም አስቸጋሪ ነው ጽፈት ቤቶች ይዘጋሉ በገንዘባችን እንኳን መከራየት የማንችልበት ሁኔታ ነው ያለው በጣም ለገዢ ፓርቲ የቀረቡ ፓርቲዎች ነፃ ጽፈት ቤት ይሰጣቸዋል በመሃል ከተማ በአዲስ አበባ ኢሃፓ ግን ጽፈት ቤት እንኳን ከመንግስት አልተሰጠውም ከአባላቱ ከደጋፊዎቹ አስተባብሮ ነው የሚንቀሳቀሰው እንደዛም ሆኖ አንዳንድ አከራዮች የሚደርስባቸው ጫና ከፍተኛ ስለሆነ ለኢሃፓ ጽፈት ቤት ማከራየት ራሱ አስቸጋሪ ነው ናዝሬት ላይ እንዴት በብዙ መስዋዕትነት ነው ቤት ጽፈት ቤት የተከራየ ነው ከዛም በላይ አለፍ ብሎ ሌሎች ክልሎች በተለያዩ አካባቢዎች አዲስ አበባም ጭምር ጽፈት ቤት መከራየት በጣም ፈታኝ ትንሽ እንደውም ትግራይ ይሻላል በአሁን ሰዓት የትግራይ አካባቢ ላይ በራሱ እዛ በመንከፍትበት ሰዓት ያጋጠመን የተለየ ችግር አልነበረም ነገር ግን በሌሎች አካባቢዎች ላይ በጣም ፈታኝ አስቸጋሪ ነገር ነው እየገጠመን ያለው ጽፈት ቤት መክፈት በጣም አስቸጋሪ ነው እሱ ብቻ አይደለም አባላት በነፃነት መንቀሳቀስ አይችሉም ይታሰሩብናል በተለያዩ ክልሎች በተለያዩ አካባቢዎች እነርሱ ለማስፈታት ትግል ነው ሌላ እነዚህ የባለግባብ የታሰሩትን ለማስፈታት ሌላ ውስጣዊ ችግር በመፍጠር እኛንም በማሸማቀቅ አባላትንም በማሸማቀቅ ከትግል ለማስቆም ታች ያለው ካድሬ ሌት ተቀን ነው እየሰራ ያለውና በተለይ ከአዲስ አበባም ወጣ ሲባል የሰላማዊ ትግሉ እጅግ ውስብስብ ችግር ላይ ነው ያለው እንደዛም ሆኖ በሰላማዊ ትግል ተስፋ ስላልቆረጥን ያለችዋን አማራጭ በመጠቀም የምንችለውን ነገር ማድረግ አለብን በማለት ነው እስካሁን ድረስ ቀጣይም ደግሞ ምርጫ ከመጣ ምርጫው ላይ ምህዳሩ በትክክል ሰፍቶ ለሁላችንም እኩል ሜዳ እንዲፈጠር ከዚህ በፊት ከእናት ከመያድ ከአማራ ጊዮናዊ ፓርቲ ጋር መግለጫ ወጥተናል በቅርቡ ደግሞ ከኦፌኮ እና ከኦነግም ጋር በተይ አቋሞች እየተገለጹ ይገኛሉ እነዚህ እየተነሱ ያሉ ሐሳቦች በዋናነት ምርጫው እውነተኛ ፍትሃዊ እንዲሆን የሚያስፈልጉት አንደኛው ምህዳሩን ማስፋት የፖለቲካ እስረኞች የህሊና እስረኞች
ጋዜጠኞች ፖለቲከኞች መፍታት ጦር አቆሞ ወደ ድርድር እያልን ጥሪ ያቀረብን ነው ቅድም እንዲያደርግና ለዛም ደግሞ ሁኔታ እንዲፈጠር ጥሪ ያንግስት ሌሎችም ገለልተኛ አካላት ከሀገር ውጭ ያሉ ወዳጅ ሀገራትም ጭምር በታዛቢነት የሚሳተፉበት እንዲሆን ነገር ግን 2018 ምርጫ በተያዘ እንዲሄድ ያው ማራዘም ስለማይቻል በህገ መንግስቱ መሰረት ስርዓቱ ለማራዘም እንዳይንቀሳቀስ ማስጠንቀቂያም ጭምር ኢህአፓ እናት መኢአድ አማራ ጊዮናዊ ፓርቲዎች በጋራ ባወጣ አስጠንቅቀናል። ወደፊትም በተመሳሳይ መልኩ ምርጫው እውነተኛ ምርጫ እንዲሆንና የይስሙላ ምርጫ ላይ ስለማንሳተፍ ነው እንግዲህ ዝም ብሎ አጃቢ ለመሆን ሳይሆን የምርም ውጤት ለማምጣትና አስቻይ ሜዳ እንዲፈጠር ለማድረግም ስለምንሻ እሱም ደግሞ ትግል ስለሚፈልግ እየታገልን እንገኛለን። በመጪው ምርጫ ለመሳተፍ እንዳቀዳችሁ ቀደም ሲል ካለው ንግግር ከዚህ ቀደምም ካወጣችሁት መግለጫ ለመረዳት ይቻላል። ነገር ግን የኢትዮጵያን የምርጫ ሁኔታ ስናየው ታሪኩን ሰፊ የመታገያ ሜዳ ምህዳሩ የጠበበ አሸናፊው ራሱ ቀድሞ የታወቀበት ሁኔታ መሆኑን ከአንዴም ሁለቴ አይታችኋል። ህዝብ የሚያውቀው ነው። አሁንም ደግሞ እዛ ውስጥ የመግባቱ ነገር ውጤት የለውም ነው የሚባለው። ቅድም እንደጠቀስኩት የዚህን መንግስት እድሜ ለማራዘም ከመርዳት በስተቀር ተቃዋሚ ፓርቲ እኩል ተፎካክሮ እኩል ተወዳድሮ በምርጫ ውጤት ያገኛል ተብሎ አይታመንም። አንዳንድ የፖለቲካ ፓርቲዎች በምርጫው ባለመሳተፍ አቋማቸውን ይገልጣሉ። እናንተ እስካሁን ድረስ ቅድመ ሁኔታ ማላስቀመጣችሁ በምርጫው ግን እንደምትሳተፉ ነው። ይሄ ሁኔታ ምቹ ውጤት ያመጣል ብላችሁ ታስባላችሁ? የህዝቡንስ አስተያየት እንዴት ታዩታላችሁ? ወይ ምርጫውን አለመሳተፍ ከተሳተፋችሁ ደግሞ ቅድመ ሁኔታ አስቀምጦ ያ ካልተሟላ አንሳተፍም ለማለት እንዲህ አይነት አቋም የመውሰድ ነገር ምን ላይ ናችሁ አሁን ምርጫውን በተመለከተ? ምርጫውን በተመለከተ በደንብ ሁኔታዎችን እያጤንን ያለነው እንግባ የሚል ነገር አልተወሰነም። ነገር ግን በትክክል ማስቻይ ሁኔታዎች አሉ የሚል እየመረመርን እንገኛለን። ያለው ሁኔታ አስቻይ ሁኔታ የለም። ስለ ምርጫ የምናስብበትም ነገር የለም። በኔ በግል ድምዳሜ አይደለም። ነገር ግን እንደ ግል አስተያየት ስሰጥ አስቻይ ሁኔታ የለም። ስለዚህ አስቻይ ሁኔታ ያው ትግል ይፈልጋል። ስርዓቱ ብቻውን ተወዳድሮ መሰሎቹን አጃቢዎችን ይዞ እንዳይሄድ የምርም እውነተኛ ተቃዋሚዎች እንዲሳተፉና ለነሱም ደግሞ ምቹ ሜዳ እንዲፈጠር ህዝብን የማንቃት ስራችንም በደንብ ተጠናክሮ እንዲቀጥል የማድረግ ኃላፊነት ስላለብን የምንችለው ለማድረግ በእነዚህ ሁኔታ ውስጥ ሙከራ ያደረግን ነው። ስለዚህ ምርጫ 2018 እውነተኛ ሜዳ ይፈልጋል። ከዚህ በፊት ኢትዮጵያ ውስጥ ምርጫ ተካሂዷል ብለን አናምንም። የይስሙላ ምርጫዎች ነው እየተካሄዱት እንጂ እውነት በትክክል ህዝቡ የሚፈልገውን ሐሳብ አይቶ መርምሮ የራሱ የሚለውን ፓርቲ ደግፎ እንዲመርጥ እድል ተሰጥቶታል ብለን አናምንም። ስለዚህ በዘረፋ በማጭበርበር በማዋከብ ሰላማዊ ታጋዮችን በማሳደድ በመግደል በማፈን በማሰር በሚፈልጉት መንገድ የምርጫውን ውጤት ከመቀየር ያለፈ ለሀገር የፈየደ በትክክልም አማራጭ ሐሳብ ያለው ፓርቲ ወደ ፊት የመጣበት ሁኔታ የለም። 97 ላይ እንዲሁ ሙከራ ተሞክሮ ነበር። እሱም ከሸፈ። ያልተጠናከረ በደንብ ያልተደራጀ በመሆኑ ኢህአፓ አሁን ያንን በመገንዘብ በጣም ጠንካራ ኃይል ሆኖ ለመውጣት እና እንደዚህ በምርጫ መሳተፍ ካለበት እውነተኛ ምርጫ ላይ በትክክልም ሜዳው አስቻይ ሆኖ እኛም ደግሞ ሐሳባችንን የምንሸጥበት ለህዝባችንን ተደራሽ ሆነን ደጋፊዎቻችንን ይዘን አባሎቻችንም እንዲመረጡ የምናደርግበት በደንብ የምንፎካከርበትና ተቀናቃኛችንን የምናሸነፍበት ሁኔታ እንዲፈጠር ነው የምንፈልገው። ለምሳሌ አሁን ባለው ሁኔታ እውነተኛ ምርጫ ቢካሄድ ብልጽግና የማሸነፍ እድል ምንም የለውም፣ ዜሮ ነው የማሸነፍ እድሉ። በሁሉም አካባቢዎች የተጠላ ቅቡልነት ያጣ ስርዓት ነው የብልጽግና ፓርቲ። ስለዚህ ሜዳው በትክክልም ምቹ ከሆነ ለኢህአፓና ለአንድነት ኃይሎች በተለይ አሁን ሰብሰብ እያልን ላለነው ለእናትና ለመኢአድ አማራ ጊዮናዊ ንቅናቄ ፓርቲዎች በጣም ምቹ ነው ማለት እችላለሁ ህዝብ ዘንድ ያለው ሁኔታ። ነገር ግን ስርዓቱ
ያው በተለመደው መልክ ሳይሆን በምርጫ ሳይሆን በትክክልም ኢህአዴግና መሰሎቹ ከዚህ በፊትም ሲደረጉ በነበሩት አካሄዶች የሚሄድ ከሆነ ያው ውጤቱ ግልጽ ነው። እኛ ከአጃቢነት ያለፈ ምንም ለውጥ ልናመጣ እንደማንችል ግልጽ ነው። ስለዚህ እኛ አጃቢ ለመሆን ሳይሆን እውነተኛ ተገዳዳሪ ሆነን ለማሸነፍ ነው ራሳችንን ያዘጋጀነው። አመሰግናለሁ። አገር ቤት ኢትዮጵያ ገብተው የገዢው አካል አባል እንደሆኑ እንደ አንዳንድ ተቃዋሚዎች ነን ባዮች ለእናንተ ለኢህአፓ የተቸረ ቃል የተገባላችሁ ስልጣን የለም? ጥሩ ጥያቄ ነው። ኢህአፓ አሁን ቅድም ለማንሳት እንደሞከርኩት ከ2013 ምርጫ ማግስት አንደኛው እኔ ነኝ፣ ለእኔ ጨምሮ ስልጣን መጥቶ ነበር። የዛን ሰዓት በግልጽ ስልጣን አልቀበልም ብሎ ውድቅ ያደረገ ፓርቲ ነው። ስለዚህ አሁንም ከዛ በኋላ ያው የተለያዩ ሙከራዎች አይደረጉም ማለት አይቻልም። ተሞክረዋል፣ እየተደረጉም ይገኛሉ። ሆኖም በስልጣን የሚደለል በልዩ ጥቅማ ጥቅም የሚደለል ድርጅት ስላልሆነ እንደ ድርጅት ያለው ከውስጣችን የተለያዩ ግለሰቦች በተለያየ መንገድ ሊሳሳቱ ይችላሉ። ኢህአፓ ግን እንደ ድርጅት ባለው አቋም ስልጣን ከህዝብ ነው የሚገኘው ብሎ ያምናል። ሐሳቤን ሸጬ ህዝብ ራሱ ስልጣን እንዲሰጠኝ ነው እንጂ ገዢው ፓርቲ በፕሮግራምም በርዕዮተ ዓለምም ከኛ ጋር ሊመሳሰል የማይችል ስርዓት የጋራ አብሮ ስልጣን በመያዝ የተሰጠውን ለግለሰብ ወይም ለአንድ አመራር የሚሰጠውን ስልጣን በመያዝ ለውጥ ይመጣል ብሎ አያምንም። የራሱ ርዕዮተ ዓለም ሶሻል ዲሞክራሲ ያለው የራሱ ፕሮግራም ፖሊሲ ያለው፣ ስለዚህ ከብልጽግና በጣም የተለየ ሐሳብ አለው። በዚህ ሁኔታ ውስጥ ኢህአፓ አባላትም አመራሮችም የብልጽግናን ፖሊሲ ለማስፈጸም ወደ ብልጽግና ስልጣን ውስጥ ሊገቡ አይችሉም። ይሄ እንደ ድርጅት አቋም ተይዟል። ይሄንን ወስኖ የሚሄድ ካለ በይፋ ኢህአፓ ለቆ ነው እንግዲህ ስልጣን መያዝ የሚችለው። ስለዚህ ኢህአፓ አሁንም ከዚህም በኋላ ገዢ ፓርቲ ስልጣን ቢያመጣለት ወይም ጠቅላይ ሚኒስትሩ እንካ ሚኒስትር ዴታ ወይም ዳይሬክተርነት ቦታ ቢለው ምንም ሊቀበል የሚችል አመራር የለም የፓርቲውን መርሆች ጥሶ ካልሄደ በስተቀር። ስለዚህ እኛ ስልጣን ያው ከህዝብ ነው፣ መጀመሪያም የህዝባዊ መንግስት ይመስረት ነው አላማችን። ስለዚህ ከህዝብ የሚገኝ ሐሳባችን ሸጠን ልናገኝ የምንችለውን ስልጣን ነው የምንጠብቀው እንጂ አሁን በተለይ ደግሞ እንደ ብልጽግና አይነት ምናልባት ከኛ ጋር ተመሳሳይነት ፕሮግራም በሀገር ጉዳይ ላይ በብዙ ነገሮች ላይ ተመሳሳይ እይታዎች ያለው ፓርቲ ስልጣን ይዞ ቢሆን ኖሮ ያለምንም ጥርጥር እስከ መዋሃድም አብሮ እስከ መስራትም ልንደርስ እንችላለን። ነገር ግን አሁን በጣም ሰፊ የሐሳብ ልዩነት እና ሰፊ በጣም ብዙ ልዩነቶች አሉና ይሄ በጣም ጠባብ ብሔረተኛ የሆነ ስርዓት ነው። ሀገሪቱን ከድጡ ወደ ማጡ ነው ይዟት እየሄደ ያለው። በጣም ብዙ ችግሮች አሉበት ብለን በየጊዜው የምንተቸው ስርዓት ነው። ስለዚህ ይሄ ስርዓት ጋራ አብረን ሆነን ሀገሪቱን ወደ ገደል የምንወስድ ሳይሆን ከውጪ ሆነን ተው ከዚህ አካሄድ ተቆጠብ በማለት ምክረ ሐሳብ በመለገስ እንዲሰማ ጥረት ማድረግ፣ ከዛም ተቃውሟችንን በመግለጫዎች ባገኘናቸው የሰላማዊ ትግል አማራጮች ሁሉ በመግለጽ ለማስተካከል መጣር፣ ምርጫ ሲደርስ ደግሞ ሐሳብ ሸጦ በምርጫም አለም ደግሞ ሌሎች የሰላማዊ ትግሎችን በመጠቀም ለውጥ እንዲመጣ፣ ሽግግር መንግስት እንዲመጣ፣ ሌሎችም ነገሮች እንዲመጡ እንታገላለን እንጂ እጅ ሰተን በልዩ ሁኔታ የምንገዛ አይደለንም። አሁን ያለነውም ይሄ ጽኑ አቋማችን ነው። አመሰግናለሁ መጋቤ ብሉይ። ቀደም ሲል ነገራችን ስንጀምር የንጉስ ግብር እንደ ዕዳ ነው፣ ከንጉስ ግብር ሲጠሩ የሚቀር ሰው ይቀጣል፣ ይገረፋሉ የሚባለው አይነት እንደዛ ነው የጀመርነው እና አሁን ደግሞ ስልጣን ሲሰጥ አልፈልግም የሚለው ሌላ ቅጣት እንዳያስከትል እንግዲህ መጠንቀቅ ያስፈልጋል። ነገር ግን ከህዝብ ጋር ለመቆም የህዝብን ፍቅር ላለማጣት ይሄ ጊዜያዊ የሆነና የማይቆይ ስልጣን ቢቀር አይቆጭም ብላችሁ መሰላችሁ ተገቢ ነው። ወቅታዊ ጉዳዮችና ኢህአፓ ነው ርዕሳችንና ሌላው ወቅታዊ ጉዳይ ሰሞኑን እንደምትመለከተው ወይም እንደተገነዘብከው
ጠቅላይ ሚኒስትሩ የተለያዩ የህብረተሰብ ክፍሎችን እየጠሩ ያናግራሉ። ከነጋዴው ህብረተሰብ ጀምረዋል። አስተማሪውን፣ ጋዜጠኛውን፣ አርቲስቱን ይሄን ሁሉ እየሰበሰቡ ያናግራሉ። ነገር ግን ይህን የሚያደርጉት አንዳንድ ሰዎች እንደሚሉት የህዝብ ችግር ግድ ብሏቸው ለህዝብ አስበው የህዝብን ጥያቄ ለመመለስ ሳይሆን ዛቻና መስፈራሪያ ከዚህ በኋላ እኔን ብትናገሩ ይሄ ይደርስባቸዋል ብሎ ለመዛትና ለማስፈራራት እንጂ የወደው አይደለም ይላሉ። ይልቁንም በየጊዜው አሁን ለምሳሌ የበይነ መረቡ ትዕይንተ ህዝብ ትልቅ ችግርና ጭንቀት ፈጥሮባቸዋል። ያንን ለማቃለል ነው እንጂ ከዛ እንደው ትንፋሽ ለማግኘት ነው እንጂ የህዝብን ችግር ለማቋጨት ብለው አይደለም የሚል ትንታኔ የሚሰጡ አሉ። እንደ አንድ የፖለቲካ ሰው ይሄንን የጠቅላይ ሚኒስትሩን የሰሞኑን አገሩን ሙሉ እየሰበሰቡ የፈለጋቸውን ተናግረው ሰድበው ገስጸው የሚበትኑትን ስብሰባ እንዴት ታየዋለህ? ከምን የመጣ ነው? እውነት ለህዝብ የማሰብ የህዝብን ችግር ለመቅረፍ ታስቦ የተካሄደ ወይም የሚካሄድ ስብሰባ ነው? በእናንተ ግንዛቤ አሁን አንተ እንደተረዳኸው እስቲ የግልን አስተያየት ስጠኝ። የፖለቲካ ትንታኔ ወይም አስተያየትህ ምን ይመስላል? በጣም አመሰግናለሁ። የጠቅላይ ሚኒስትሩ ስብሰባ የህዝብ ግንኙነት ስራ ነው የሚመስለው። በተለይ ደግሞ ማህበረሰቡን የተለያየ ጥያቄ ያላቸውን አካላት ጥያቄያቸውን አድበስብሶ ለመሄድ እና ቀጣይ የምርጫ ወቅትም ስለሆነ ብልጽግና ራሱን ለመሸጥ ተወዳጅ እንደሆነና አሁንም አስፈላጊ ድርጅት መሆኑን ለማሳየት የሚደረግ እንቅስቃሴ ነው። ምርጫው በምንም መንገድ ይካሄድ በሜዳው እውነተኛ ጠንካራ ፓርቲዎች ሳይኖሩ እነርሱን አስወግዶም ሊሆን ይችላል የሚካሄደው ወይም ደግሞ እነርሱም እያሉ ኮሮጆ በመገልበጥም ሊሆን ይችላል። አሊያም ደግሞ ያውኛ እንደምንጠብቀው እውነተኛ ሜዳ ተፈጥሮ እውነተኛ ምርጫ ተካሂዶ ስልጣን በህዝብ ድምጽ የሚወሰንበት ሊሆን ይችላል። ነገር ግን በዛም ይሁን በዚህ በየትኛው መንገድ ብልጽግና ራሱን በሁሉም የማህበረሰብ ዘንድ በጋዜጠኛው፣ በአርቲስቱ፣ በህክምና ባለሙያዎች በጣም ወቅታዊ አንገብጋቢ ጥያቄ በነበራቸው አካላትም ዘንድ የነበረውን ጥያቄ መልሼዋለሁ፣ አውቀዋለሁ፣ ይዘዋለሁ ወይም ደግሞ እንዲሁ ተስፋ ለመስጠት አሊያም ደግሞ አለፍ ብሎ ታገላለሁ የሚለውን አካል ለማሸማቀቅና ለማስፈራራትም ሊሆን ይችላል። ነገር ግን በጠቅላላው የነበሩ ስብሰባዎችን በኔ ግምገማ እንደ ድርጅትም እየገመገምነው እንገኛለን። በኔ እይታ እርባና ቢስ ምንም የሀገሪቱ ያለችበትን ሁኔታ ያላገናዘበ ተጨባጭ ነገር የሌለው መፍትሄም ያላስቀመጠ በትክክልም ጥያቄ ያላቸው አካላት ለምሳሌ በፖለቲካ ፓርቲዎች ዘንድ እውነተኛ ጥያቄ ያላቸው ፓርቲዎች ጥያቄያቸውን እንኳን እንዲያቀርቡ እድል ያልተሰጠበት ዝም ብሎ የይስሙላ ውይይት አደረግን ብሎ ለዓለም አቀፉ ማህበረሰብም ሀገር ቤት ላለው ህዝብም መልእክት ለማስተላለፍና እኔ አድማጭ ነኝ ለማለት ካልሆነ በስተቀር በትክክልም እውነተኛ መድረክ አይደለም ነው የምንለው። ምክንያቱም መቅረብ እና መምጣት የነበረባቸው መጠየቅና በደንብ ጥያቄያቸው ማቅረብ የነበረባቸው አካላት አላቀረቡም። ለተለያዩ አካላት እድል ተሰጥቷል። ነገር ግን ተመሳሳይ ዓላማ ያላቸው ለምሳሌ በፖለቲካ ፓርቲዎች እኛ የታዘብነው ተመሳሳይ የማንነት ጥያቄ ያላቸው የክልልነት፣ የዞንነት፣ የወረዳነት ጥያቄ ያላቸውን አካላት በብዛት ያስተናገደ ነገር ግን እውነተኛ የህዝብ ጥያቄን አንግበው የመጡ አካላትን ደግሞ ያገለለ ምንም የህዝብ ጥያቄ ያልተነሳበት ዝም ብሎ የስሙላ ማህበራዊ ኢኮኖሚያዊ እንዲሁም ደግሞ የጸጥታና ደህንነት ጉዳይን የሚመስሉ ነገሮች ለመነሳት ሙከራ ተደርገዋል። ነገር ግን በትክክል ሁኔታውንና ጊዜውን የሚመጥን ነገር ያልተከናወነበት እንዲሁ ዝም ብሎ ከንቱ ድካም ምናልባትም ራሱ ብልጽግና ምንም የማያተርፍበት እነርሱ ሊያተርፉ ሊሆን ይችላል ፓርቲዎችንም አሳንሶ ለማሳየት ሌላውን ማህበረሰብ እንደዚሁ ጥያቄ አካል ጥያቄውን ለማዳፈን ምናምን ሊሆን ይችላል። ነገር ግን ሀገሪቱ ያለው ነገር
እውነተኛ ውይይት ካልተደረገና እውነተኛ ድርድርና ንግግር ካልተደረገ በራሱ የሚፈነዳበት ጊዜ እየመጣ ነው። ምንም ፓርቲ ባይነካካውም ራሱ ኢኮኖሚው በራሱ ወደ ሌላ ቀውስ ይዞን እንደሚያመራ ግልጽ ነው። በተለይ ይሄ ዲቫሉዌሽኑ ይዞት የሚመጣው መከራ ከአንድ ወር በኋላ በጣም በጣም ሰፊ ችግር እንዳለ ማሳያዎች አሉ። ኢኮኖሚው ከቀን ወደ ቀን በጣም ከባድ ሆኗል። ዜጎች በቀን አንድ ጊዜ መመገብ ብርቅ ሆኖባቸዋል። ካልበላችሁ ብለን የምንመግባቸው ህፃናት ምግብ አጥተው በረሃብ እያለቁ ነው። በጦርነት አካባቢ ቀጠናዎች ላይ የሚደርሰውን ዘግናኝ የሆነ ረሃብ እናውቀዋለን። በትግራይም በአማራ ክልልም አሁን በኦሮሚያም ያ ለም የሆነው አካባቢ ጭምር ወደ በጣም በረሃማነት እየተቀየረ ነው። ስለዚህ ይሄ ሁኔታ ባለበት ገበሬውም በስነ ስርዓት የማያርስበት ሰርቶ የማያድርበት ሁኔታ ሌላውም ከቦታ ቦታ ተንቀሳቅሶ የማይኖርበት ሁኔታ ነው ያለው። በዚህ ላይ ደግሞ እያደግን ነው እየተባለ ነገር ግን ምንም ተጨባጭ ያልሆነ እድገት የዝም ብሎ የፕሮፓጋንዳ ፍጆታ ካልሆነ በስተቀር ምንም ነገር የማይታይ ነገር ነው ያለውና እነርሱ እንዲሁ ጊዜያዊ የሆኑ ሁኔታዎች ላይ እንደ ኮሪደር ልማት የሚል ሽፋን ሰጥተውት የሚደረጉ ጥቃቅን ነገሮች ላይ ነው ትኩረት አድርገው ያሉት። ስለዚህ ይሄ አካሄዳቸው ያለ ጥርጥር ከፍተኛ የህዝብ ቁጣ ሊያመጣባቸው ይችላል ቶሎ ካላረሙት። ስለዚህ እኛም አላማችን ከድርጊቶቻቸው እንዲቆጠቡና የበለጠ የሀገሪቱን አንገብጋቢ ጉዳይ ላይ ትኩረት እንዲያደርጉ ነበር። አልተሳካም። በዚህ ስብሰባም እድሉ አምልጧል። ስለዚህ ብልጽግና የነበሩትን ራሱ የፈጠራቸው መድረኮች አልተጠቀመባቸውም። ተጠቀምኩ ብሎ ጊዜያዊ ደስታና እርካታ ሊሰማው ይችላል። የበላይነት እኛንም አሳነስኩ ብሎ የበላይነት ሊሰማው ይችላል። ነገር ግን ይህ አካሄድ የትም እንደማያደርስ ከብዙ ህዝብን ከማይሰሙ መንግስታት ሊማር ይገባ ነበር። አሁንም በደንብ ህዝብን የማይሰማ የሚመለከታቸውን አካላት የማያዳምጥ መንግስት እድሜው አጭር ነው። አመሰግናለሁ። ወቅታዊ ጉዳዮችና ኢህአፓ እንግዳችን የኢህአፓ ተቀዳሚ ምክትል ሊቀመንበር መጋቤ ብሉይ አብርሃም ሃይማኖት ናቸው። ውይይታችን ይቀጥላል። ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አብራችሁን ቆዩ። መጋቤ ሰሞኑን ቅድም እንደጠቀስኩት ጠቅላይ ሚኒስትሩ የተለያዩ የህብረተሰብ ክፍሎችን ሰብስበው ሲያናግሩ የመጨረሻዎቹ ሁለቱ የጤና ባለሙያዎችና ደግሞ አሁን መጨረሻ ላይም ጋዜጠኞችን ነው። መቼም በሙያ ውስጥ ያሉት ሰዎች ይሄን ውይይት ሲሰሙ በየደቂቃው ሰውነታቸው እንደሚያልቅ እገምታለሁ። ለምን ሰውየው የጤና ባለሙያዎችን ሰብስበው ስለ ህመም እንዴት አንድን በሽተኛ ማከም እንደሚቻል መመሪያ ሲሰጡ፣ ለጋዜጠኞችም እንዲሁ ደግሞ ስክሪፕት ስለመጻፍ ስለ ኤዲቲንግ እየተናገሩ መቼም ብዙ በሁሉም ርዕሶች ላይ ባለሙያ ነኝ የሚሉ ሰው በመሆናቸው አንዳንድ ጊዜ እናንተ ስብሰባ ረግጣችሁ ስትወጡ ምን እናገኛለን የሳቸውን ዲስኩር በየቦታው በየጊዜው እናገኘዋለን ብላችሁ እንደወጣችሁ ሁሉ አንዳንድ ሰው መቼም የማወቅ ችግር ወይም የማወቅ ጉጉት የኪዩሪዮሲቲ የምንለው ካልያዘው በስተቀር ከዚህ ስብሰባ እና ከሳቸው ንግግር የሚያገኘው ነገር የለም። ይሄ የመጨረሻዎቹን የሚዲያውን የጋዜጠኞችን ጉዳይ ልመልከትና ስለ ሚዲያ ኢህአፓ ምን አስተያየት አለው? የሚዲያው ሚና እንዴት ይታያል? በስከዛሬው እንቅስቃሴ ሚዲያው እንደምትፈልጉት ወይም ደግሞ ህዝቡ እንደሚፈልገው ኃላፊነቱንና ግዴታውን እየተወጣ ነው ብላችሁ ታስባላችሁ? በሚዲያው በኩል ስላለው አስተያየት ሰጠኝ። ሌላ አንድ የመጨረሻ ጥያቄ አስከትላለሁ። በተለይ በሚዲያ በተመለከተ በጣም ከፍተኛ የሆነ ችግር ነው ያለው። የፖለቲካ ምህዳሩ አንዱ መጥበብ ምልክት ነፃ ገለልተኛ የሆኑ ሚዲያዎችን በማሳደድ በማፈን ጋዜጠኞችን በማሰር ብዙ ጋዜጠኞች እስር ቤት ነው ያሉት። በቅርቡ እንኳን እስረኞችን ለመጠየቅ ወደ እስር ቤት አምርተን ነበር። በጣም ብዙ ጋዜጠኞች እዛው በእስር ቤት ሲሰቃዩ ነው ያገኘናቸው። ጠንካራ የተባሉ ለህዝብ ድምጽ ይሆናሉ የምንላቸው ጋዜጠኞች እየተሳደዱ ነው ያሉት። ከሀገር ውጭም በብዛት ተሰደው ያሉ ቀላል አይደሉም። ሙሉ በሙሉ ሄዷል ማለት ይችላሉ። ስለዚህ ሀገር ቤት ያለው የሚዲያ እንቅስቃሴ በጣም ፈታኝ ነው።
ለጋዜጠኞችም እጅግ በጣም አስቸጋሪ ነው። ብዙ ጋዜጠኞችም እየተሸማቀቁ ከሙያቸው ውጪ በሆነ ነገር ላይ ነው እየተንቀሳቀሱ ያሉት። ይሄ የሚያሳየው ስርዓቱ ሚዲያን እንደሚፈራ እና ነፃ ገለልተኛ ሚዲያ እንዲኖር እንደማይፈልግ ነው። ወይ ደጋፊ ሆነ ትቀጥላለህ እንጂ ሀገር ቤት ውስጥ የስርዓቱን ነገሮች እያወደስክ፣ አለዛ ግን በጣም ጠንካራ ተቃዋሚ ከሆንክ የተለያዩ ማስፈራሪያ ዛቻዎች ይደርሳሉ፣ ማስጠንቀቂያዎች ይደርሳሉ። ከዛም ማለፍ ብሎ ደግሞ በጣም ብዙ መከራዎች እንደሚደርሱባቸው በሚዲያ ባለቤቶች ላይም በጋዜጠኞችም ላይ በተግባር አይተነዋል ያለፉት ዓመታት። በተለኛ ጠንካራ ተቃዋሚዎች የሚዲያ እድል ማግኘት በጣም አስቸጋሪ ሆኗል። በምንፈልገው መግለጫዎቻችንን ለማሰራጨት ሀገር ቤት ውስጥ ያሉ ሚዲያዎች መግለጫዎች ጠንከር ያለ መግለጫዎቻችንን ካሰራጩ የሚደርስባቸው ችግር ግልጽ ስለሆነ አንዳንዶች ከዚህ በፊት በጣም ተከታታይ የኢህአፓን መግለጫዎች ያወጡ የነበሩ ሚዲያዎች አሁን ዛሬ ለደህንነታቸው ስል ስማቸውን የማልጠቅስ እስከ በስም ተጠቅሶ የነዚህን ፓርቲዎች መግለጫ አታውጡ የተባሉ ሚዲያዎች እንዳሉ እናውቃለን። ከዛ በኋላ የኛ መግለጫን እየፈሩ የሚሸሹ አሉ ሀገር ቤት ውስጥ ያሉ ሚዲያዎች። ላለፉት ዓመታት ግን ላረጉት ዋጋ ከልብ እናመሰግናለን። የሚችሉትን አድርገዋል፣ ለህዝባቸው ድምጽ መሆን ችለዋል። ከዛም በላይ ደግሞ ብዙ ዋጋዎች። ነገር ግን በመጨረሻ ያው ከአቅማቸው በላይ በሆነ ሁኔታ ያፈገፈጉና የተሸነፉ እንዳሉ እናውቃለን። ስለዚህ በእነዚህም ፈታኝ ሁኔታ ውስጥ ነው እያለፈን ትግላችንን እያካሄድን ያለነው። ስለዚህ አሁን ኢትዮጵያ ውስጥ ሚዲያ አለ ወይም ደግሞ ነፃ ጋዜጠኛ በነፃነት መረጃዎችን ሰብስቦ ለህዝቡ ድምጽ የሚሆን አለ ማለት በጣም አስቸጋሪ ነው። ቢኖርም ያለው ቄሊንጦና ቃሊቲ ነው። ከዛም በላይ ሌላ ቦታ ነው ያለው። ስለዚህ ተሰዷል። አሁን ደግሞ እየባሰባቸው የነፃ ገለልተኛ ተቋማትንም ጭምር የሲቪክ ማህበራትንም ጭምር ለምሳሌ በቅርቡ አንድ አዋጅ እየወጣ ነው ከውጪ ድጋፍ እንዳያገኙ የሚል የሲቪክ ማህበራት ከምርጫ ነክ ከሆኑ ጉዳዮች ጋር ድጋፍ እንዳያገኙ። በጣም የሚያሳፍር ነው። አብዛኞቹ ከውጪ ከአውሮፓ ህብረት ከአሜሪካ አሁን የተዘጋው ዩኤስኤአይዲ የማነው ኒሚድ ኤንዲአይ ምናምን የሚባሉ አሉ። እነዚህ ሁሉ ተቋማት ሲቪክ ማህበራትን እንዳይረዱ እንደማለት ነው። ያ ደግሞ ምርጫውን እንዳይታዘቡ ያለምንም በጀት እንዲንቀሳቀሱ በራሳቸው ከጫውታው እንዲወጡ የማድረግ እንቅስቃሴ ነው። ከምርጫውም ጋር የተያያዘ ነገር ነው ብለን ነው የምናስበው። የሲቪክ ማህበራት ከውጭ ድጋፍ ካላገኙ ከሀገር ውስጥ አባል የላቸውም ወይም ደግሞ ሊያገኙ የሚችሉት ገንዘብ ሊያመጡ የሚችሉበት ምንም መንገድ የለም። ገንዘብ ሳይኖራቸው ደግሞ ምርጫ ሊታዘቡ አይችሉም። ከዛም በላይ ደግሞ ሌሎችም የሰብአዊ መብት ጥሰቶችን ተከታትለው ሊያጋልጡ አይችሉም። ሌሎች ማህበራዊ ጉዳዮች ላይ ተሳትፎ ሊያደርጉ አይችሉም። ስለዚህ አሁን አዋጅ እየረቀቀ ነው ተብሏል። በጣም በጽኑ ነው የምናወግዘው እንደ ኢህአፓ በዚህ መንገድ የሲቪክ ማህበራትን ለማፈን እየተሄደበት ያለው። ከዚህ በፊት ሚዲያውን ታፍኗል ማለት ይችላሉ ሙሉ በሙሉ። ትናንሽ ጭላንጭሎች ነው ያሉት ሀገር ቤት ውስጥ። ስለዚህ ከሀገር ውጭ ያሉ ሚዲያዎችን ነው እየተጠቀምን ያለነው። አሁን ለምሳሌ ሌሎቹም ደግሞ አንዳንድ ለምንድነው ከሀገር ውጭ ሚዲያ ኢንተርቪው ቃለ መጠይቅ መስጠቱት እየተባለ እኮ የተለያዩ ማስፈራሪያና ዛቻም ይደርስብናል። እዚህ አንደበታችንን ዘግቷል። ውጪም ደግሞ ቀርበን ደግሞ ቃለ መጠይቅም እንድንሰጥ አይፈልጉም። እኔ በእውነት ላለው በጣም አስቸጋሪ ለፖለቲከኞቹም ለተቃዋሚ ድርጅቶችም በጣም ፈታኝ ነው። ያለ ሚዲያ አላማቸውን እቅዳቸውን ምንም ሊያደርጉ አይችሉም። ስለዚህ እኛንም ፈተና ውስጥ ነው የከተቱን። ሀገሪቱን በጣም ከባድ አስቸጋሪ ሁኔታ ውስጥ እየከተቷት ነው ያሉት። አመሰግናለሁ መጋቤ ብሎይ። በሰሜን ኢትዮጵያ ያለው ሁኔታ እስቲ እንቃኝ። ለመጨረሻ ጥያቄ የማቀርበው ሰሞኑን ወቅታዊ ተብሎ ከሚነገረውና በተለያየ መገናኛ ብዙሃን ከምንሰማው ጉዳይ አንዱ የወልቃይት አስመላሽ ኮሚቴ ሊቀመንበር ደመቀ እንዲሁም ደግሞ የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ ጌታቸው ረዳ የአማራው ክልል አለቃ አረጋ ከበደ ወደ ሁመራ ሄደው ስብሰባ አካሂደዋል። ምንድነው ይሄ አዝማሚያው? በወልቃይት ዙሪያ ምን ለማለት ምን ለማመልከት ነው ይሄ እዛ የተካሄደው ስብሰባ?
በወልቃይት ጉዳይ የሁመራ ጉዳይ እንደምታውቀው አጠያያቂ ነው። ህዝቡ እዛ ስብሰባ ላይ የጌታቸው ተሰብሳቢዎች በተለይ የተባሉት የሚያቀርቡት ከፍቶናል፣ አልተመቸንም፣ ምዕራብ ትግራይ ተብለን ልንጠራ አይገባም የሚል አስተያየት ሰጥተዋል። ምን ማለት ነው? ይሄ ነገር እዛ አካባቢ ሌላ ጦርነት ሊቀሰቅስ ይችላል? የትግራይ አካባቢስ እንደገና ዳግም ወደ ጦርነት ሊገባ ይችላል? እስቲ በሰሜን ያለው ሁኔታ እንቃኘው። በመጨረሻም ጥያቄ የማቀርበው ይሄን ነው። በተለይ የኤርትራም ጉዳይ አለ፣ የኢትዮጵያም ጉዳይ አለ፣ የፌዴራሉና በዛ አካባቢ ያለውን አስተያየት ብሰጠኝ መጨረሻ እንደ ማጠቃለያ እንደ መፍትሄ ሐሳብ የምሰጠኝን የሚያመለክት ጥያቄ አቀርባለሁ። አመሰግናለሁ። በጣም አመሰግናለሁ። በተለይ የሰሜኑ የሀገራችን ክፍል የጦርነት ስፍራ ነው። ሙሉ በሙሉ የሆነ ነገር ቆመ ሲባል የበለጠ የሚቀጥልበት አካባቢ ነው። የወልቃይት ጠገዴ በአጠቃላይ እዛ አካባቢ ልዩ ጥያቄዎች ያሉበት የተለየ ፍላጎቶች በህዋት በኩልም በአጠቃላይ ደግሞ ይገባኛል የሚል ታሪካዊ በታሪክም እንዲሁም ደግሞ በህግም በሌላም ይገባኛል ጥያቄ ያለበት በጣም አከራካሪ ስፍራ ነው። ስለዚህ ያ ግልጽ የሆነ የተቀመጠ ነገር ያለው እንዳለ ሆኖ ነገር ግን በዚህ ቦታ ላይ ለፖለቲካ ፍጆታ ችግሩ እንዲፈታ ሳይሆን ስፍራውን ለሚገባው አካል እንዲሰጥ ሳይሆን ወይም ደግሞ የችግሩ ለአንዴና ለመጨረሻ እንዲቀረፍ ሳይሆን ለጦርነት መቀስቀሻ፣ ለማስፈራሪያ፣ ለመምቻ ችግር ለመፍጠሪያ ነው እየተጠቀሙ ያሉት ሁለቱም ወገኖች ህዋትም እንዲሁም ደግሞ የብልጽግና ፓርቲ። ብልጽግና ፓርቲ ችግሮችን መፍታት የሚፈልገው በአጠቃላይ በጦርነት ነው እንጂ በውይይት በንግግር በድርድር ችግሮችን ለማስተካከል የሚንቀሳቀስ ፓርቲ እንዳልሆነ ያለፉት ጊዜያት ሕያው ምስክሮች ናቸው። አሁንም በዚህ በወልቃይት አካባቢም ያለው ጥያቄ ያለምንም መፍትሄ እንዲሁ በእንጥልጥል ያለ አካባቢ ነው። መፍትሄም አልተቀመጠለትም። ወይ ለሚገባው አልተሰጠም ወይም ደግሞ ይገባኛል ለሚለውም አልተሰጠም። እንዲሁ ባለው ሁኔታ የፖለቲካ መጫወቻ ሜዳ ካርድ ተደርጎ ነው እየተመዘዘ ያለው በብልጽግና ፓርቲ። ስለዚህ ይሄ ስፍራ ላይ እውነተኛ ምላሽ እንዲሰጥ በህዝብ በራሱ እንዲወሰን እና ለሚገባው እንዲሆን በአጠቃላይ እኛ ምንም እንኳን በዜግነት ፖለቲካ ስለምናምን በማንነት ላይ በሆነ መሬት ብሔር አለ ብለን ስለማናምን በአጠቃላይ ኢትዮጵያ የሁሉም ናት ብለን ምናምን ብንሆንም ነገር ግን ነገሮችን በሚዛናዊነት ማየትና በጣም የፍትሃዊነት ጥያቄ በቀለል አድርገን የምናየው አይደለም። በትክክልም አሁን ያለው ህገ መንግስት እስካለ ድረስ ህገ መንግስታዊ ስርዓቱ ምንም እንኳን አስቸጋሪ ቢሆንም ባለው ሁኔታ መንግስት ህገ መንግስቱን አክብሮ ማስከበር አለበት ብለን ነው የምናምነው። ነገር ግን ህገ መንግስቱ አንዱ ደግሞ የሚፈቅደው ዜጎች በትክክል መብቶቻቸው እንዲከበሩ ነው። ስለዚህ የይገባኛል ጥያቄ ያላቸው በትክክልም ስፍራው በታሪክም የተቀመጠለት ነገር አለና የሚታወቅም ነው። የማይሸፋፈኑ ነገሮች አሉ። ህዋትም የሰራቸው አሻጥሮች አሉ። አሁንም ደግሞ እየተሰሩ ያሉ የተለያዩ ሴራዎች አሉ። ስለዚህ እነዚህን ሴራዎች ሊያፈርሱ የሚችሉ እንቅስቃሴዎች አይደለም ያሉት፣ ጦርነት ለማካሄድ ነው ያለውና ዳግም ጦርነት እንደሚፈነዳ ከኤርትራም ከትግራይም እየመጣ ያለ ከባድ እሳት የጦርነት ብልጽግና በራሱ በዛ አካባቢም አሁንም በፕሪቶሪያ ስምምነት ፈርሶ ወደ ጦርነት እንደሚገቡ ማሳያዎች ናቸው የሰሞኑ እንቅስቃሴዎች። በዛም ወገን የሚሰነዘረው በዚህ ወገንም እየተሰነዘረ ያለው ነገር እያሳየን ያለው አዲስ ግጭት እንደሚፈጠርና ድጋሚ ወደ ሌላ የጦርነት አዙሪት እንደምንገባ ማሳያ ነው። በዚህ አጋጣሚ ማለት የምንፈልገው ችግሮችን ከጦርነት ውጪ ባለ አማራጭ ለመፍታት መጣር ነው እንጂ የወደብ ጥያቄንም በሰላማዊ መንገድ ማስመለስ ይቻላል። በውጊያ በጦርነት የሚመለስ ነገር ሊኖር አይገባም። ስለዚህ ሌሎችን በጣም ሰላማዊ አማራጮችን መከተል ይኖርበታል። ብልጽግና ግን ያው ሁሉንም በጦርነት ለመፍታት የሚንቀሳቀስ ነው። ህዋትም የሚታወቅ ጦረኛ ድርጅት ነው። ስለዚህ
ሁለቱም አካላት ያለ ጦርነት መኖር እንደማይችሉ ያለፉት ዓመታት አሳይተውናል። በጣም አመሰግናለሁ መጋቤ ብሉይ አብርሃም ሃይማኖት የኢህአፓ ተቀዳሚ ምክትል ሊቀመንበር፣ ስለ ጊዜ እጅግ አድርጌ አመሰግናለሁ። ቅድም እንደገባህልኝ ቃል ወደፊት የቤተክርስቲያን ሰው የቤተ ክህነቱን ጎድጓዳ የምታውቅ በመሆንህ አንዳንድ ውይይት እናደርጋለን። አሁን ይህን ውይይት ስናደርግ በዝቋላ ደማቸው ከንቱ የፈሰሰ አባቶች አሉ። ስለነሱ ጉዳይ ያገባኛል ቅርብ ነኝ የሚለው ሲኖዶስ ምንም ነገር የተነፈሰው ነገር የለም። በሱ ላይ ሌላ ጊዜ የሚገባቸውን ሰዎች እናንተንም አቅርበን እናወያያለን። በመጨረሻ እንደው እንደ መፍትሄ የመፍትሄ ሀሳብ ምንድነው? መፍትሄ ለምኑ ነው ቢባል ለችግሩ። ችግር ደግሞ በኢትዮጵያ ተንሰራፍቶ ነው ያለው። ብዙ ሰው እንደሚለው የኢትዮጵያን ሁኔታ ለመለወጥ ይህንን ገዢ ስርዓት ማስወገድ ነው የመጀመሪያው ተቀዳሚ ጉዳይ ይባላል። ይሄ እንዳይሆን ደግሞ እናንተን መሰሉ ሌሎችም ተቃዋሚ ነን የሚሉ ደግሞ ሌላ አጀንዳ እየፈጠሩ ህዝቡን በሌላ ጉዳይ ይይዙታል። ከሁሉ ነገር ቀድሞ መደረግ ያለበት ይህን ስርዓት መለወጥ ነውና ይህን ስርዓት ለመለወጥ ምን መደረግ ነው ያለበት? ቀዳሚ ተግባር ምን መሆን አለበት? እንዴት ነው ይህ ስርዓት ተወግዶ ኢትዮጵያውያንን በእኩልነት የሚያሳትፍ አስተዳደር ሊመሰረት የሚችለው? ይሄ እንደ መፍትሄ ሀሳብ ነውና ወደዛ ለመሄድ ምን መደረግ አለበት? በዚህ የመጨረሻ ጥያቄ አስተያየትን ካገኘው ውይይታችን እናበቃለን። በድጋሜ እጅግ አድርጌ አመሰግናለሁ ስለ ጊዜ መጋቤ ብሉይ። በጣም አመሰግናለሁ። እንግዲህ በተለይ ስለ ቤተክርስቲያናችን ጉዳይ በሰፊው እናወራለን። እኔ ማረሳው ያንተን በዚህ አጋጣሚ ያለቃ አያሌው ህያው ታሪክ አሁንም ድረስ በጣም ብዙዎቻችን የምናስታውሰው ከእሳቸው ጋር ያረከው ቆይታ ታሪካዊ ነው። ስለ ኢትዮጵያም ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተናገሩት ትንቢታዊ ነገር በዚህ አጋጣሚ ሌሎች መለስ ብለው እንዲያዩት እመክራለሁ ያላዩ እና ትልቅ የቤተክርስቲያናችን ልጅ ነህ። ከአንተ ጋር በሰፊው ቆይታ ማድረግ እፈልጋለሁ በደስታ። በዚህ አጋጣሚ በዝቋላ በአካባቢ የተፈጸመውን በአባቶች ላይ ግድያ ኢህአፓ በጽኑ ያወግዛል፣ መግለጫም ያወጣል። እጅግ በጣም ዘግናኝ ነው። ተደጋጋሚ ወንጀል ነው እየተፈጸመ ያለው አባቶቻችን ላይ፣ በተለይ መናንያኑ ላይ እየተፈጸመ ያለው ግድያ፣ አፈና መቆም አለበት። በጣም ሁሉም ህዝበ ክርስቲያን ሊያወግዘው ይገባል። ስርዓቱም የህግ የበላይነትን ሊያስከብር ይገባል። እየተደረጉ ያሉ ወንጀሎችን ተከታትሎ እንኳን ወንጀል ፈጻሚዎች ላይ እርምጃ ሲወስድ አይታይም። በአጠቃላይ ማን እዚህ ሀገር ግድያ እንደሚፈጽም እንኳን አይታወቅም። ኦሮሞ ነጻነት ሰራዊት ነው ይባላል። ኦሮሞ ነጻነት ሰራዊት ሲጠየቅ እኔ አይደለሁም ለምሳሌ በቅርቡ እኔ የለሁበትም እያለ ነው። እና እየሆነ ያለው ምንድነው? መንግስት ህግን ማስከበር አልቻለም። በአጠቃላይ የዜጎችን በሰላም ወጥቶ መግባት በደንብ ማስጠበቅ አልቻለም። መናንያን ላይ እየደረሰ ያለውን ጥፋት እንኳን መከላከል አልቻለም ነው ማለት የምንችለው። ስለዚህ መንግስት በትክክልም በአብያተ ክርስቲያናት ላይ በሌሎችም ቤተ እምነቶች ላይ እየደረሱ ያሉ ግድያዎችን፣ መቃጠሎችን፣ ውድመቶችን ሊያስቆም ይገባል። በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በቅርብ ጊዜ ውስጥ እየተፈጸሙ ያሉ ወንጀሎች በጣም ዘግናኝ ናቸው። በመምህራኖቹ ላይ በቅርቡ እንኳን የታሰረው ወንድማችን ከግብረ ሰዶማውያን ጋር ሲጋፈጥ ብዙ ዋጋ የከፈለ ወንድም ነው። መምህር ደረጀ ዘወይንዬ እርሱ በጣም ጠንካራ ለእውነት የቆመ እውነተኛ ሰው ነው። ታስሮ ታፍኖ ነው ያለው። አሁን የት እንዳለ አይታወቅም። የተለያዩ መምህራን በአማራ ክልል በጎጃም አካባቢ በተለያዩ ስፍራዎች እዚህ ውስጥ አዲስ አበባ ላይም በብዛት ይታሰራሉ። የቤተክርስቲያን ልጆች እየተሳደዱ ነው ያሉት እና ይሄ ተገቢ አይደለም። በአስቸኳይ መቆም አለበት። እነ መምህር ደረጀ ዘወይንዬም በአስቸኳይ መፈታት አለባቸው። ድምፅ ልናሰማላቸው ይገባል። ወደ መፍትሄው ስንመጣ ሀገሪቱ በጣም ውስብስብ ችግሮች ውስጥ ነው ያለችው። በጣም አስቸጋሪ ሁኔታ ነው በዚህ ሰዓት ያለው። ሁሉም ሰው ተኝቶ ማደር አለበት ብለን አናምንም። እያንዳንዱ ሰው የየራሱን አስተዋጽኦ ማድረግ አለበት። አዎ አድካሚ ጊዜያቶች አልፈዋል። ላለፉት 50 ዓመታት ያለማቋረጥ ብዙ የታገሉ ጠንካራ ታጋዮች በመላው ዓለም ኢትዮጵያውያን አሉ። አሁንም እየታገሉ ያሉ ጥቂቶች አሉ ማለት ይችላሉ። ነገር ግን በዛው ልክ ደግሞ ምን አገባኝ እኔ ላይ ካልደረሰ በሚል አልጋቸው ውስጥ የተደበቁ ምሁራንን ባዮች አሉ።
ስለዚህ ኢትዮጵያ የ130 ሚሊዮን ሀገር ሆና የጥቂቶች መፈንጫ ሆናለች። ሀገሪቱ ወደ ከፋ ችግር እየሄደች ነው ያለችው። ይሄም የሆነበት ተደራጅተን ተጠናክረን ሰብሰብ ብለን ኃይል መፍጠር ስላልቻልን እና ጠንካራ ድርጅት መፍጠር ስላልቻልን እያንዳንዳችን ሩቅ ሆነን ምን የሚረባ ድርጅት ምን የሚረባ ፓርቲ አለ ከማለት ባለፈ የሚረባ ድርጅት ለመፍጠር ጥረት የምናደርግ ባለመሆናችን ያሉትንም ደግሞ ለማጠናከር ምንም እንቅስቃሴ ባለማድረጋችን ምክንያት ስርዓቶቹ እንደልባቸው የፈለጉትን ወንጀል እንዲፈጽሙ ጥቂት የሚታገሉ ደግሞ ያ የትግላቸው እንዲነጠቅ በአስመሳዮች እጅ እንዲወርቅ በጠባብ ብሔረተኞች እጅ እንዲወርቅ እየሆነ ነው ያለው። ስለዚህ አሁንም ትልቅ እድል አለ። በነገራችን ላይ ሀገር የማዳን በተለይ በነዚህ በአንድ አመት ውስጥ በጣም ትልቅ እድል ነው ብዬ ነው የማምነው። ምርጫውን መጠቀም ይቻላል። ከምርጫውን በኋላ ባሉ ሂደቶች በጣም ሰፊ ነገሮችን መጠቀም ይቻላል። ስለዚህ ሰብሰብ ብለን ኃይል ፈጥረን የአንድነት ኃይሉ በመላው ዓለም ያለው የሐሳብ ልዩነት ያለው ያኮረፈው ከኩርፊያው ወጣ ብሎ በጣም ጠንከር ያለ ትግል ካደረግን ያለምንም ጥርጥር በሰላማዊ ትግል ይህን ስርዓት መለወጥ እንችላለን። ይህ ስርዓት እድሜው ሊራዘም የሚችለው በጣም በሌሎች መንገዶች ተገቢ ያልሆነ እኛም ተስፋ ቆርጠን ጊዜን ወይም ደግሞ ነፃ አውጪ የምንጠባበቅ ከሆነ ሌላ ነፃ አውጪ እስኪያወጣን ድረስ ስርዓቱ የሚፈልገውን በሀገሪቱ ላይ ፈጽሞ ሀገሪቱን ተበታትና ምናልባትም ሀገር አልባነትን ጭምር ልናስተናግድ እንችላለን። የዚህ ትውልድ ምናልባት እንደዛ ትውልድ እንኳን ተጸጽቶ ማያስተካክልበት ከስህተቱ የማይማርበት እድልም የማያገኝበት ሁኔታ ነው የሚኖረው። ስለዚህ ይህ ትውልድ ሀገሩን ለማዳን ከመቼውም ጊዜ በላይ መረባረብ አለበት። ከዛ ትውልድ ጋር እጅ ለእጅ መያያዝ አለበት። የሐሳብ ልዩነቶችና ቂም በቀሎች መተው አለባቸው። ስለዚህ ሰብሰብ ብለን አንድ ሆነን በጋራ ውዲቱ ሀገራችንን እናድናት እላለሁ። በጣም አመሰግናለሁ። አድማጭ ተመልካቾቻችን እስካሁን ስትከታተሉ የቆያችሁት አዲሱ ሚዲያ ወቅታዊ ጉዳዮችና ኢህአፓ በሚል ርዕስ ያቀረበውን ውይይት ነበረ። ተወያይ እንግዳችን የፓርቲው ተቀዳሚ ምክትል ሊቀመንበር መጋቤ ብሉይ አብርሃም ነበሩ። ስለ ጊዜያቸው እጅግ አመሰግናለሁ። በሚቀጥለው ጊዜ አድማጭ ተመልካቾቻችን ሌሎች ወቅታዊ ጉዳዮችን ይዤ እመለሳለሁ። በተለይ መጨረሻ ላይ ያነሳነው የዚህ የዝቋላ አባቶች ግድያ ይሄ ደም ካልፈሰሰ የማይጸና ስርዓት ይሄንኑ እኩይ ተግባሩን መቀጠሉ የማይቀር ነው። ነገር ግን ጉዳዩ የሚመለከታቸው የቤተ ክህነቱ የበላይ አካላት ምን እያደረጉ ነው ከተባለ የሚያደርጉትን እናውቃለን። የኮሪዶር ልማት ተብሎ የቀረበውን እና ምዕመናንን ህዝብን ያፈናቀለውን የሚያወድሱ ሃይማኖት ጠል የሆኑ አለቆች በቦታው የተንሰራፉበት ለንደን ከንቲባዋ አዳነች አቤቤ ወርቅ ለመሸለም የተዘጋጁ አባቶች በትምህርት ጥቅስ ያሉበት ነው። ይሄ ሁኔታ ሊቆም ይገባል የሚሉ አያሌ የቤተክርስቲያን ልጆች አሉ። ወደፊት መጋቤ ብሉይንም ሆኑ ሌሎችን የሚመለከታቸውን በቤተክርስቲያን ያደጉና የቆዩ ደንብና ስርዓቱን የሚያውቁ ሰዎች አቅርበን በዚህ ጉዳይ ላይ እንወያያለን። እስካሁን ስለቆያችሁ አብራችሁን ስለተከታተላችሁ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ስለአደመጣችሁን አመሰግናለሁ። የዛሬውን በዚሁ አበቃን። አዲሱ አበበ ነኝ። ጤና ይስጥልኝ።